ሰላም ሰላም ወደ ተመልካቾች እንደናችሁ እንደምን ዋላችሁ አሁን አስቸኳይ መረጃ ይዤላችሁ መጥቻለሁ ይህ አስቸኳይ መረጃ ወደ ጎንደር ይወስደናል ጎንደር ላይ ሰሞኑን በጣም ከባድ ዘመቻ በመከላከያና በብልጽግና ባለስልጣናት ከባድ ዘመቻ ፋኖ ደረጀ በላይ ላይ ተከፍቷል ዝፋኖ ደረጀ በላይ ወደ አፋብሃ ለመቀላቀል አዝማሚያ በማሳየቱ ለአንድነት በቁርጠኝነት ሐሳቡን በማስተላለፉ ምክንያት እንግዲህ ከጌታ አስራደጋ ትንሽ ግጭት ውስጥ መለየታቸው ግጭት ውስጥ አሁን አይነጋገሩም ስልክ አይደዋወሉም በጣም ግጭት ውስጥ ናቸው ተለያይተዋል በማለት ደረጃ የነ እስክንድርን አላማ ኩልጭ አድርጎ በመናገሩና ይፋ በመውጣቱ ስለዚህ እሱ ለአማራ አንድነትና ለአማራ ማሸነፍ ሲባል አፋብሃ ጋር መሆን እንዳለበት መታረቅ ወርዶም ቢሆን ይቅርታ ጠይቋል ጠይቆ ተንበርክኮ ለምኖ ቢሆን ታርቆ አንድ መሆን እንዳለባቸው መልእክት በማስተላለፉ ብዙ ሚሊሻ ውስጥ ያሉ ብዙ አርማብተና ውስጥ ያሉ ብዙ የመከላከያ ውስጥ ያሉ ባለማወቅ ከብልጽግና ጋር የቆሙ ከአፋድ ከነስክንድር ጋር የቆሙ እንግዲህ አማራዎች እኛ ማነን እሱ በዚህ ደረጃ አብሮን ፋኖን ሲታገል ነበር እሱ እንደዚህ ብሎ ለአንድነት ያሰበው ምክንያቱ ምንድነው በሚል አስተሳሰብ እንግዲህ ራሳቸውን በስፋት ከነበረው በበለጠ የሚሊታሪ ኤክሶደስ አጋጥሟቸዋል ያማራ ጠላቶች ሚሊታሪው እንዳለ ከይወጣ ወደ አፋብሃ መቀላቀሉ በጣም ጨምሯል ይህ የጨመረው ምክንያት ደግሞ ደረጀ በላይ ዝቅ ብዬ ይቅርታ ጠይቄ ተንበርክኬ ለምኝም ቢሆን የአማራ አፋብሃ ጋር አንድ ሆነን ይህን ስርዓት ማስወገድ አለብኝ ብሎ በተናገራት ብቻ እስኳዳ ኩርፎታል ሲደግፈው ነበርኩ ባርዳር መኮድ ድረስ ወስዶ መሳሪያ ሲያስታጥቀው ሲሸልመው ሲቸበችብለት እንዳልነበረ ሬሽን ከመከላከያ ይወጣል ደረጀ በላይ ሲሰጠው እንዳልነበረ አሁን ይህን መናገሩ መከላከያ በመከላከያ ውስጥ የመከላከያ አመራሮችንም የፌደራል የብልጽግና አመራሮችንም የአማራ ብልጽግና አመራሮችንም የነስክንድር ቡድንንም በቃ በአጠቃላይ የስኳዶችንም ጎጃም ላይና ጎንደር ላይ ያሉትን ስኳዶችንም ተስፋ ያስቆረጠ እንዴት በዚህ ደረጃ ይክደናል ብለው ተስፋ ያስቆረጠ ያናደዳቸው ነገር በመናገሩ እንግዲህ ጎንደር ላይ ዘመቻ በጣም በስፋት ወደ አርበኛ ደረጀ በስፋት መከላከያና አድማ ብተና እየታዘዘበት ነው ስለዚህ አሁን አብዛኛውን አድማ ብተናና ሚሊሻ ላይ ደረጀ አብሮን ጥያቄ ፈጥሯል አድማ ብተናና ሚሊሻ ላይ ኦኬ ደረጀ እንደዚህ ነበር ፋኖን ለሞጋት እንደዚህ ከኛ ጋር አብሮ ሲታገል ነበር ስለዚህ አሁን ይሄ ያለበት ምክንያት እኛስ ብለው ራሳቸውን በመጠየቅ ደረጃ ስላሉ መከላከያ እናንተ ናችሁ በማለት እንግዲህ አድማ ብተና ላይ ሚሊሻ ላይም እየከፈተ ይገኛል ያላግባ ሚሊሻና አርማ ብተናዎች በመከላከያ እየተመቱ ይገኛል ነገር ግን ለምን ብለው የደረጀ በላይ ለመምታት ታዘው አንሄድም ያሉ አርማ ብተናዎችና ሚሊሻዎች ወደ ፋኑ በግፍ ትቀላቀላላችሁ ገና ብሎ በማሰብ ይህን ሰቆቃ ከኋላቸው ከጀርባ እየመቷቸው ይገኛሉ ስለዚህ ደረጀ በላይ ከባድና አስፈላጊ የተባለውን ውሳኔ ወስኗል ስለዚህ እውነተኛ ሆኖ ራሱን እርግጠኛ አድርጎ እንግዲህ ወደ አንድነት እንዲመጣ የኔም ፍላጎት ነው ነገር ግን ወሱ ወደ አንድ ሄደ ማለት ወደ አንድነት ሄደ ማለት አፋብሃን ተቀላቀለ ማለት ሙሉ ጎንደር ላይ ያለው ከጫፍ እስከ ጫፍ አንድ ስለሚሆን ደቡብ ጎንደር ላይ ያለው በስኳድ የሚመራውም ሆነ ሆድ አደሩ ሙሉ በሱ በጣም ብዛት ያለው ሰራዊት አለ ያ ሁሉ ወደ አፋብሃ ገባ ማለት ጎንደር ላይ እነስክንድር ሙሉ በሙሉ ጠፉ እንደ አማራ ደግሞ ሚሊሻና አርማ ብተናው በስፋት አፋብሃን ለመቀላቀል ምክንያት ስለሚሆን አብዛኛው ባለማወቅ ከብልጽግና ጎንና ከአማራ ጠላቶች ጎን ሆኖ የሚታገለውን ለምን ብሎ ጥያቄ ስለሚፈጥርባቸው እንዲሁም ደግሞ ይህ ሁኔታ ሸዋ ላይ ያለውን ስለሚያነሳሳበትና ሸዋ ላይም እስክንድር መቆየቱ አጠራጣሪ ነው ብለው ስላሰቡ እንግዲህ ወደ አንድነት ሳይመጣ ደረጀን ለማጥፋት ስራ እየሰሩ ነው
በስፋት መከላከያ ወደ ደረጀ ጦሩን እያስጠጋ ነው። ወደ ደረጀ እየሄደ ነው። ደረጀ ላይ ተኩስ ከፍቷል። ስለዚህ ይህን ማን ማድረግ ያለበት ስል እንግዲህ አፋብሃ የተወሰነ ድጋፍ አድርጎ አንድነቱን ቢያረጋግጥ ነገር ግን አፋብሃን በማይጎዳ መልኩ ክፍተት በማይሰጥ መልኩ ደረጀን ደግፎ እንግዲህ ከነሱ ጋር ቀላቅለው የአማራን አንድነት ጎንደር ላይ የአማራን ፋኖን አንድነት ልክ እንደ ጎጃም ቢያደርጉ አንድነታቸውን ቢያጠናክሩ እናም የደረጀን ልጆችንም ሆነ የአርበኛ መሳፍን ልጆች በእስክንድር ነጋ እንደተበሉ በእስክንድር ነጋ ሴራ በመከላከያ እንደተበሉ ህዝቡ እውነቱን መረጃ ሰምቶ እውነቱን የሚያውቅበት እሱም የሚረዳበት እሱ ሳይረዳ አይቀርም እንግዲህ ህዝቡ የሚያውቅበትና እስክንድር ሴራ በጣም በግልጽ በሆነ ሁኔታ ለአማራ ህዝብ በሙሉ ለአማራ ህዝብ ግልጽ እንዲሆን እንግዲህ ይሄ ትልቅ ጅማሮ ነው። ትልቅ ሚና ይጫወታል ማን ደረጀ በላይ ወደ አፋብሃ መቀላቀሉ ማለት። ስለዚህ በመከላከያ ሳይመታ አብዛኛው ጦሩ የተወሰነ መስዋዕት ሳይከፍሉ ገና እንግዲህ ከጅምሩ ታግዞ ገዛ ተሰጥቶት በአፋብሃን በማይጎዳ መልኩ የአፋብሃን ሰራዊት መስዋዕት በማያስደርግ መልኩ እንግዲህ ይህን ገዛ ቢሰጠውና ጎንደር ላይ ሙሉ በሙሉ እንደፋኖ ልክ እንደ ጎጃም ሁሉ አንድ ቢሆን የጠላትን ብቻ የሚዋጉበት ቀጠና ቢሆን ጎንደር ላይ መልካም ነው። ስለዚህ ይህን ለማድረግ ደግሞ አሁን ይህ እርምጃ ይህ ውሳኔና ይህ ትብብር ያስፈልጋል። ስለዚህ ጎንደር ላይ ፋኖ እንደ ፋኖ አፋብሃ ስለዚህ ይህ ሁኔታ ቢፈጠር እና የሁሉም ጎንደር ላይ ልክ እንደ ጎጃም ሁሉ በአንድነት ጠላትን የሚታገሉበት ቀጠና እንዲሆን ይህ ነገር መሰራት አለበት። ስለዚህ ደረጀን የአፋብሃ ሰራዊትን በማይጎዳና መስዋዕት በማያደርግ መልኩ ደረጀን ሙሉ በሙሉ ሳያምኑ ነገር ግን እየተጠራጠሩ እነሱ ባሉበት ሁኔታ የሱ ሰራዊት እንዳይደርስ ተደርጎ አመራሮች በሌሉበት ሁኔታ የጦር መሪዎች በሌሉበት ሁኔታ እንግዲህ ድጋፍ ተሰጥቶት ከዚህ ችግር ወጥቶ የአማራ ፋኖን እንደ አንድ ጎንደር ላይ ብቻ ሳይሆን እሱ ወደ አፋብሃ ተቀላቀለና የሚያወጣው መረጃም ስለሚኖር ስለሚጠቅመን ጎንደር ላይ ብቻ ሳይሆን ሸዋ ላይም ወሎ ላይ ያለቀ ነው። ሸዋ ላይም በጣም ከፍተኛ የሆነ የሰራዊት መፍለስ እስክንድር እንዲያጋጥማቸው ስለሚፈጥር ስለዚህ ይህን ድጋፍ አድርገን ደረጀ በላይ ወደ አፋብሃ የሚቀላቀልበትን ሁኔታ አሁን መከላከያ ሳያገኘው መከላከያ መስዋዕት ሳያደርገው መከላከያ ደረጀን እስከ ሚስጥሩ ሳይዘው ሳይመተው ሳያስወግደው እንግዲህ የአማራ ህዝብ እዚህ ጋር ርብርብ አድርጎ የሆነ ሂደት ቢደረግ በጣም ደስ ይላል።